የሆነ ጊዜ ምን ሆነ መሰላችሁ? ጎረቤቴ ልጅ በጣም ያለቅሳል። በጣም አራስ ነው፣ ህፃን ልጅ ነው። በጣም ያለቅሳል። 8 ወሩ ምናምን አካባቢ ነው እና በተደጋጋሚ በጣም ሲያለቅስ ሰማዋለሁና እናትየውን አንኳኩቼ ገባውና ጠየኳት። አልግባባትም ግን በጣም ስለሚያለቅስ ፊት ለፊቴ ናት። አንኳኩቼ ጠየኳት፣ ምንድነው ልጁ በጣም ያለቅሳል፣ ምን ሆኖ ነው ስላት፣ አይ በ7 ወሩ ነው የወለድኩትና ሆዱንም ያምብኛል፣ ያለቅሳል፣ ያስቸግራል ነው እንዲያይዞሽ በቃ ምናምን አልኳትና ወደ ቤት የገባው የሆነ ቀን ቤት አጸዳድቼ ምናምን በሩን ክፍት አድርጌ ንፋስ ይግባ ምናምን ብዬ ቤት አጸዳድቼ ደጁን እየጠራረኩ በቃ ቶሎ መጣለው አጥቤው ምናምን ስትላት ሰማሁኝ። ሰራተኛዋንና ቶሎ ነው መጣው ብላ ጣደፍ እያለች ወጣች። ከዛ እሷ ከወጣች ከ2 ደቂቃ በኋላ ልጁ ምርር እያለ ማልቀስ ጀመረ። ምርር ማለት ነው አለቃቀሱ እንዴት እንደሚያሳዝን ልነግራችሁ አልችልም። ከዛ ምንድነው አልኩና እንኳክቼ ክፈቺ ብያት ገባው። ስገባ ጡጦ ነገር ትታገለዋለች። ምን ሆኖ ነው ስላት፣ አልጠባም ብሎ እስቲ አምጩ አልኩና አቅፌው ጡጦውን ልሰጠው ጡጦውን በእጄ እንትን ስለው ጡጦ በጣም ይቀዘቅዛል። በጣም ሳየው ነጭም አይደለም ደብዘዝ ያለ ነው። ምንድነው ይሄንን ነው የሚጠባው ስላት፣ አዎ ይሄንን ነው የሚጠባው። ምንድነው ደግሞ በጣም ይቀዘቅዛል ምንድነው ስላት፣ እሷን አታጥቢው ብላ አስቀምጣለት ሄደች። ይሄንን ነው ይሄ ነው የሚጠባው? አዎ ኦኬ እሺ፣ ምናልባት የ7 ወር ልጅ ነው ሆዱን ያመብኛል ምናምን ስላለች መድኃኒትም ነገር ምናምን መሰለኝ፣ ግን እኮ በጣም ቀዝቃዛ ነው ብዬ ላጠባው ስል ርር እያለ ያለቅሳል። ከፈትኩትና እጄ ላይ ጠብ አድርጌ ቀመስኩት። ስቀምሰው መጀመሪያ ላይ ጣዕሙ አልገባኝም ነበር። ከዛ በኋላ ግን መጣልኝ ጣዕሙ። የሱፍ ውሃ ነው። የሱፍ ውሃ ጥሩ ነው ማለት ነው። ይሄን አጥቢው ብላሽ ነው? አዎ። ወይ እስቲ ሞቅ እናድርግለት፣ እስቲ ውሃ ሙቅ ውሃ ላይ ቁጭ አድርጊውና ሞቅ ብሎ ስለቀዘቀዘ ይሆናል። የሰአምጩ ሌላ ሰጠዋለሁ አለችና ወስዳ ደፍታ በጣም ትንሽዬ ወተት በጣም ትንጥ ወተት ጡጦ ላይ አርጋ ይዛ መጣች። ከዛ ስሰጠው ተንሰፍስፎ ነው የጠባው፣ ስፍስፍ ብሎ ጠብ አለቀበት። እስቲ ጨመርለት አምጪ፣ ይሄ ያሁኑ ወተት ነው የቅድሙ ግን የሱፍ ውሃ ነው ስላ እሷ ያስቀመጠችለት ነው አዘጋጅታ። እሺ ጨምሪለት ወተቱን፣ የለም እሺ። ከዛ በቃ በጣም እንትን ሲል ምን ይሻላል ምናምን ብዬ ሹሹ ምናምን ያልኩት አምጪ አስተኛዋለሁ አለችና ሹሹ ምናምን ያለችው ያው በጣም እያለቀሰ ነው፣ ደካክሞታል፣ ለመተኛት ጥረት ያረጋል። ከዛ የሆነ ሰዓት ላይ እንደመተኛት ሲያረጋው እያየኋት ነው። በሩን ከፍቼ እያየው በሩን ክፍት አድርጊያት ትዝጊ ብያት እያየው ምናምን ሹሹ ትለዋለች ምናምን ታስተኛዋለች። ከዛ ተኛ። የሆነ ሰዓት እናትየው መጣች። ትንሽ ቆይታ ብዙም አልቆየችም መጣች። እኔ የምልሽ ልጅሽ በጣም ነው የሚያለቅሰው፣ በዛ ላይ ተተሽለት የወጣሽው ነገር ምንድነው? መድኃኒት ነው? በጣም ቀዝቃዛ ነው እንዴ? ምን አለችኝ። እኔ እንጃ ጡጦ ውስጥ አድርገሽለት የወጣሽው በጣም ቀዝቃዛ ነገር ነው፣ ሆዱን ያመብኛል ምናምን ስላልሽ ከሆነ ብዬ እንትን አልኩኝ። ግን ደፍታው ሌላ ወተት እንትን ብለናል። ስቀምሰው እንትን ነው ሱፍ ነው የሱፍ ውሃ ነው አልኳት። እንዴ ኧረ እኔ ሱፍ ውሃ አልሰጠሁትም። ሰጠራቻትና ምንድነው ስትላት፣ አይ አስቀምጠሽለት የወጣሽለት ወተት ነው። ወተት አይደለም የሱፍ ውሃ ነው፣ ቀዝቃዛ የሱፍ ውሃ ነው ስታጠጣው የነበረው። አስቀምጣለት ወጣ ነው አላልሽኝም? አዎ የሱፍ ውሃ አይደለም፣ ቀምሼዋለሁ። ከዛ ደፍታው ትንጥዬ ወተት ይዛ መጣ። እሱን ሲጠባ ትንሽ እንትን አለ እና አናግሪያት የሱፍ ውሃ ነው ስሰጠው የነበረው፣ የሱፍ ውሃ በጡጦ አልኳት። ፍሪጅ ውስጥ የሱፍ ውሃ ተቀምጧል በሃይላንድ፣ ጾም ወቅት ስለነበር ለካ ለሚባሉት ምናምን ተቀምጧልና አናግሪያት የሱፍ ውሃ ነው እሷ ስጩ ብላይ ነው ብላኛለች፣ በጣም ቀዝቃዛ ነው፣ ስለዚህ ልጅሽ የሆነ ነገር እንዳይሆን አናግሪያት አልኳትና ወጣሁኝ። በሩን አትዝጊው አልኳትና ወጣሁኝ። ያው ድንገት የሆነ እንዳይደባደቡ ምናምን የሆነ ነገር ብዬ ወጣሁኝ። ከዛ ስታናግራት ፖሊስ አመጣለሁ ምናምን ነገር ስትላት እውነቱን ነገረቻት። ወተቱን እየጠጣች የሱፍ ውሃ ሞልታለት ከዚህ በፊትም እንደዚህ ታረግ እንደነበር። ከዛ ሰራተኛዋን አሰናበት። የህፃን ልጅ ለቅሶ ስሰማ፣ በተለይ እንደዚህ የአራስ የህፃን ልጅ ምናምን ለቅሶ ስሰማ፣ የልጆች ለቅሶ ዝም አልልም እና እናንተም ዝም አትበሉ፣ አትለፉ። ወለዳችሁም አልወለዳችሁም፣ ወጣት ሆናችሁም ወንድ ሆናችሁም ሴት ሆናችሁም
አትለፉ። የህፃን ልጅ ለቅሶ ነግበኔ ነው። ምናልባት የሆነ ህፃን ልጅ ወታተርፉ ይሆናል፣ የሆነ ህፃን ልጅን ትታደጉ ይሆናል እና አትለፉ። ማንም ሁኚ ምንም ሁን ማንም ሁን ወንድም ሴትም ወለዳችሁም አልወለዳችሁም ለማለት ነው። ሰላም ዋሉ።